ሰው ለሰው ሰው ለሰው ቢፋቀር በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ልጄ ለሞተ ሰው አልቅስለት፣ ዘንለት፣ ራስህንም አሳዝን። እንዳገሩ ግዕዝ ተስካሩን አውጣለት፣ ያገለገለን ሰው ሞት ቸል አትበል። የሞተ ሰው ሳረፈ፣ ነገር ግን ነፍሱ ታርፍ ዘንድ ተስካሩን አውጣለት። ከዚህ በኋላ ልቅሶ ነው። መጽሐፈ ሲራክ ምዕራፍ 38 ከቁጥር 16 እስከ ቁጥር 23። በዚህ ቃል መነሻ በየገጾቻችሁ ልከን ማስታወሻ እንደነገርናችሁ ለአገልጋዮቻችን እኛም የኛን ድርሻ ሌዋውያን ካህናት ከሰርግ ቤት ይልቅ ሻል ያለው ልቅሶ ቤት ጠዋትና ማታ ሐዘነተኞችን ተገኝተው በቃሉ ማበርታት ማጽናናት ከአምላክ የተማሩት በጎ ሥራ ሆኖ እኛም በዚህ ጸጋ ተጠቅመናልና በተጽናናንበት መሰሎቻችንን ለበርካታ ዓመታት ቀርበን ስናጽናና ጥሩ ልምድ ስላለን ይህን ልምዳችንን ከሊቃውንቱ ጋር እየተመካከር ደስ ካለው ደስ ብሎን ካዘነው ጋር አዝነን ለእኛም እንዲባረክ ቀሪ ዘመናችን የጻድቃን ሞት ልሙት ብለን ለመመኘት ያው ለኛው ገጽን በዚህ መልክ ከፈለ። በኢኮኖሚያዊ፣ በማህበራዊ፣ በመንፈሳዊና በግል ሕይወታችን ቀሪ ዘመናችን እየተዳሰሰ በበጎ ምክክር የኢትዮጵያዊ ሴትን እየጠበቀልን ካለፉት ቀድመው ፈጥነው ከተሸኙ ደግሞም ከተረኞች ልንማር በመውደድ የተመላለስን በቀዳሚው መንገድ ለማዳን ልንጥር አገርና ትውልድ በእኛው ለኛው ምክር ያዘነ እንዲጽናና የላላ እንዲጸና የሳተ እንዲቀና በቀዳሚ ሥራ መምህር ዘላለም ወልደ ሰማያትና ነፃነት ወርቅነህ ቃለ አብ በአንድነት ይዘከራልና እሑድ በርቃችን ቀን እየዘከርናቸው እያልን ሆሳዕና በረከታቸውን ረድኤታቸውን ይዘን እንድንገባ በእያንዳንዳችን ቤት ሰብስክራይብ፣ ላይክ፣ ፎሎ፣ ሼር፣ ኮፒ ሊንክ፣ ኮሜንት እያደረግን ልጓዝ በአንድነት እኛው ለእኛው ሚዲያ ሰው ለሰው ሰው ለሰው